This is a photo of the firing squad carrying out the execution of the monks of Debre, Lebanon. You can see the Askaris firing at the white spots in the background, and it's the monks being shot. And Kazani notes on the back of this photo of the firing squad at work. Shun Kurdi, May 21, 937, 261. Hello. 6 previously unseen shots document the Debre, Lebanon massacre. Ethiopia, May 1937, Christian monks murdered in retaliation after the attack on Graziani, an unjustifiable massacre. The photos and captions on the back are by Virgilio Kazani, Reserve Lieutenant of the 45th Muslim Battalion, in charge of carrying out the executions. The first 3 shots are from the day before the massacre, May 20th, and show the monastery, Italian units on the Debre Libanos plateau, and monks waiting to be shot. The photos belong to a lawyer passionate about history, Luigi Pinella. The next photo shows the final blows being administered to some monks on the ground. Are visible on the ground of the executed monks. Can also be seen, recognizably commanding Italian units, General Maletti. After TV 2000 reported this story, some municipalities revoked the street names they had named after him. The photos will now be published in a book of 100 copies on the 45th Battalion. The 45th Battalion is the ideal unit for this kind of operation. It had been formed during the Ethiopian campaign, had proven itself, and had a commander chosen a year and a half earlier by Graziani himself. Notably, it was entirely composed of Muslims. የተኩስ ቡድን ፎቶ ነው። የደብረ ሊባኖስን መነኮሳት የሞት ቅጣት የሚፈጽም ከበስተጀርባ ያሉትን ነጭ ቦታዎች ላይ የተኩስ አስካሪዎችን ማየት ይችላሉና መነኮሳቱ ያለውን የተኩስ ቡድን ፎቶ ጀርባ ላይ ማስታወሻ ሲጽፉ በስራ ላይ ሹም ኩርዲ 21 ግንቦት 937261 ሰላም። ከዚህ በፊት ያልታዩ 6 ጥይቶች የደብረ ሊባኖስን ጭፍጨፋ ያሳያሉ። ኢትዮጵያ ግንቦት 1937 የክርስቲያን መነኮሳት በበቀል ተገድለዋል። በግራዚያኒ ላይ ከተፈጸመው ጥቃት በኋላ ፍትሃዊ ያልሆነ ጭፍጨፋ ከኋላ ያሉት ፎቶዎችና መግለጫ ጽሑፎች የ45ኛው የሙስሊም ባታሊዮን የተጠባባቂ ሌተናንት የሆኑት የመጀመሪያዎቹ 3 ጥይቶች ግድያውን ከማስፈጸማቸው በፊት ባለው ቀን ግንቦት 20 የተወሰዱ ሲሆኑ ገዳሙን በደብረ ሊባኖስ ሜዳ ላይ ያሉትን የጣሊያን ክፍሎችና ለመተኮስ የሚጠባበቁ መነኮሳትን ያሳያሉ። ፎቶዎቹ ለታሪክ ፍቅር ያለው ጠበቃ ሉዊጂ ፔኔላ ናቸው። የሚቀጥለው ፎቶ እንደሚያሳየው የመጨረሻ ድብደባዎቹ መሬት ላይ ላሉ አንዳንድ መነኮሳት ሲሰጡ መሬት ላይ ይታያሉ። መነኮሳት እንዲሁም የጣሊያን ጦር አዛዦችን ጄኔራል ማሌቲ በማዘዝ ይታያሉ። የቴሌቪዥን 2000 ታሪክ ከዘገበ በኋላ አንዳንድ ማዘጋጃ ቤቶች በስሙ የሰየሟቸውን የጎዳና ስሞች ሰርዘዋል። ፎቶዎቹ አሁን በ45ኛው ሻለቃ ላይ በ100 ቅጂዎች መጽሐፍ ውስጥ ይታተማሉ። 45ኛው ሻለቃ ለዚህ አይነቱ ተግባር ተስማሚ ክፍል ነው። በኢትዮጵያ ዘመቻ ወቅት የተመሰረተ ራሱን አረጋግጦ ከ1 ዓመት ተኩል በፊት የተመረጠ አዛዥ ነበረው። ግራዚያኒ ራሱ በተለይ ሙሉ በሙሉ ከሙስሊሞች የተዋቀረ ነበር። እንግዲህ ግንቦት 12 1929 ነው የደብረ ሊባኖስ ጭፍጨፋ የተካሄደው። ይህ እንግዲህ ከየካቲት 12 1929 የአዲስ አበባ ጭፍጨፋ ወደ 3 ወር ነው ይመስለኛል። የካቲት 6ኛው ወር ነው፣ ያኛው 9ኛው ወር ነው። ኤግዛክትሊ የዕለት ሁለት ከ3 ወር በኋላ የተደረገ በ3ኛው ወር በዛው ቀን ነው የተደረገውና ምንድነው ይሄ ጭፍጨፋ ብዙ ጊዜ በመገናኛ ብዙሃንም በተለያዩ ጥናቶችም ባሉት ውስን ጥናቶችም በብዛት ተሰርቶ አናየው። አሁን ለዛኔ አንደኛው የሚመስለኝ ምንድነው የካቲት 12 ብሔራዊ በዓል ሆኖ ይከበራል። ሚያዝያ 27ም እንደዚሁ የድል በዓል ተብሎ ይታወቃል። ቀደም ሲል መጋቢት 28 ነው። የግንቦት 12 ግን በገዳሙ በየዓመቱ ከአቡነ ተክለ ሃይማኖት አጽም መፍለስ ጋር በተያያዘ ሃይማኖታዊ በዓል ይካሄዳል። ግንቦት 12 እንግዲህ በዓመት 3 ጊዜ ነው የሚከበረው የአቡነ ተክለ ሃይማኖትን ገዳም ላይ ሃይማኖታዊ በዓል። አንደኛው ታኅሳስ 24 ነው፣ ውልደታቸውን በማስመልከት ነው። ሌላኛው ነሐሴ 24 ነው፣ ሞታቸውን በመመልከት ነው። ግንቦት 12 ደግሞ ፍልሰታቸውን በተመለከተ የሚደረግ ሃይማኖታዊ በዓል ነው። ይሄ በየዓመቱ የሚደረግ ነው። እንግዲህ ግንቦት 12 ላይ 1929 ከየካቲት 12
29 ተከትሎ እና እነ ማርሻል ተብለዋል እነ ግራዚያኒ እና ይህንን ያስፈጸመው ጄኔራል ማሌቲም እና ይህንንም ከሮም ሆኖ ይከታተል የነበረው አሌሳንድሮ ሌሶና ሆን ብለው አቅደው ዝግጅት አድርገውበት ያደረጉት ጭፍጨፋ ነው። እናም ከፍተኛ የሆነ የአንድ እምነት ተከታይ ሰዎች፣ መነኩሴዎች፣ የመነኑ ሰዎች፣ ዓመታዊ ክብረ በዓሉን ለማክበር የሄዱ ሰዎች በሙሉ የተጨፈጨፉበት ነው። የሆነው ነገር ግን ምንድነው? ግንቦት 12 1929 ቀደም ብሎ የምናውቀው ቁጥር 450 ነበር። አሁን እየወጣ ባለው ጥናት ግን ከ1800 እስከ 2200 የሚሆኑ የገዳሙ ዲያቆናት ለንግስ በዓል የሄዱ የሃይማኖቱ ተከታዮች ለንግስ በዓልን ብቻም ሳይሆን በገዳሙ እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመናን ተከታዮች እዛ ያለው ጸበል ይፈውሳል ብለውም ስለሚያስቡ በተለያየ ደዌም የተያዙ በሽታም የተያዙ ሰዎች ለበዓሉ ይሄዳሉ። እነሱን ሁሉ አንድ ላይ አድርጎ ነው በሙሉ ከዚህ ከየካቲት 12 ጋር ምንም ግንኙነት የሌላቸውን ሰዎች በአካባቢውም ሌላ ቦታም ሄዶ የጨፈጨፈው። ስለዚህ ሰበብ ነው ይሄ ከየካቲት 12 ጋር የማገናኘቱ ነገር። ይህንን ጣሊያን ሲያወሩ ስሰማ ልጅ ሆኜ አይረሳኝም። እኒህን ወንበዴዎች ያስያዘን ሰው የጣሊያን ብር ስሙ ማነው ሌሪ ነው የሚባለው እና አሁን ተጣርቶ ወይ የሚለው ሲያጣ እንዳለ መትረየሱን እንዳለ ጭኖ መጥቷል። አንዴ በጫካውም በቤቱ ላይ በማንም ላይ ለቀቀም እና ያገኘውን ፈጅቷል። የሞተውን ሞተ፣ የቆሰለውን ቆሰለ። ይህን ጊዜ መሪ ሆነው እየይዘውት የመጡት ሰዎች አሁን አትንካ በቃ እዛው ሰብስቦ ሲያበቃ ግንቦት 12 በዓሉ አለፈ። በ13 ከቤተክርስቲያኑ እያወጣ እጅ እያየና እጁ ቆርፋዳ የሆነ እንደሆነ ምንድነው አንተ ገበሬና ወደዛ ሄድ ወደ ሴደ ወደዛ እጁ ለስለስ ያለ እንደሆነ ምንድነው ስራ እንዲህ ያለ እንደሆነ መኪናውን አቅርቧል። ትሬንታ ነው መኪናው ያኔ እንዳሁን አውቶቡስ የለም። አቅርቦ እዛ ፋፍቆ መና ያለ ልጆች ሆነ እና ያለን እዛ በቃ ተደርድሯል። እያወጣ መኪና ላይ ያስተሳሰራሉ። የመታሰሩ ግን ልጆችን እኛ በርቆት እናውቀዋለን። እያስተሳሰረ ነው መኪና ላይ አውጥቶ በ13 ፊቼ እንትን ሽንኩርት ሚካኤል የሚባል ውሃ የበላው ጎድጓዳ ቦታ አለ። እዛ ወስዶ በመትረየስ ፈጃቸው። የመነኩሴን ማን ጉዳዩን ማን ይፈጽምለታል? ያለ ፈጣሪው ምንም የተደረገለት የለም። ለደብረ ሊባኖስ በጸሎትም አይርፍላችኋለሁ፣ አሳርፋችሁ ገነት መንግሥተ ሰማያት አውርሳችሁ ብላለሁ። በምድር መከራ እንደተቀበሉ በሰማይም ደግሞ እንዳይንገላቱ ብዬ እጸልይላችኋለሁ። ጸልያለሁ ለአባቶች። አሁንም ለቦታ ያለ ደብረ ሊባኖስ አለቅሳለሁ፣ ጸልይላታለሁ ሳለሁ ድረስ። እቺ ቦታ ቅዱስ ቦታ ናት። በእግዚአብሔር ቃል የታነጸች ናት። በሰው አይደለም። በሰው ቢሆን እኔ ጠፍታ ነበረ።